ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የሙይማን ቤተሰቦች ሰላም ናችሁ? እንዴት ናችሁ? የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ እናንተ? እኔ ደህና ነኝ አልሐምዱሊላህ። ያው እንግዲህ ምቾት አጥቼ ነው። ረመዳን ሙባረክ አላልኳችሁም? እንኳን አደረሳችሁ። ረመዳን ሙባረክ። ያው እንግዲህ 6ኛ ቀን ሆኗል ዛሬ ማለት ነው። ያው እየተጓደለ ነው። እስከዛሬ ወይ ነበርሽ ለምትሉኝ እንግዲህ የኢትዮጵያ ኑሮ ታውቃላችሁ አይሞላለንም ማለት ነው። እናም እንዴት ናችሁ? ደህና ናችሁ ወይ? በውጭ ያላችሁት በሞላህት ወንድም ሁላ ሰላም ናችሁ? እንዴት ናችሁ? የቻናሌ ቤተሰብ ተከታታዮች እንዴት ናችሁልኝ? እንዴት እያረጋችሁ ነው? የመዲያም ስራ እንዴት እያረጋችሁ ነው? አይዟችሁ፣ በርቱ፣ አብሽሩ። ኢንሻአላህ ሁሉም ነገር ያልፋል። አብሽሩ፣ በርቱ። መቼም ሁላችንም ነበርንበት ማለት ነው። አላህ ብሎ ደግሞ እናንተም በሀገራችሁ እስከምትገቡ ድረስ ማለት ነው። እናም እስከ ዛሬ ጊዜ አጥቼ ነው ወይ ነበርሽ እስከ ዛሬ የምንድን ረመዳን ሙባረክ ነው ምናምን እንዲያትሉኝ ማለት ነው። አልመቼ ብሎ ነው ታውቃላችሁ። ደግሞ የምናግራችሁ ነገር ቢኖር ስመጣ ቆጣሪ ቤት ያላስገባሁም ነበር ማለት ነው። እንጨት ምናምን እያጠረቃቀሙ ወይንም እንዲሁ ሸበካውም ደግሞ ድሬ ሮቃ እንዲልባ አይገኝም። ብታው አሁን እኔ አጠጉ ተቃልቼ ይታያችኋል። ወደ ላይ ተቃልቼ ነው ሸበካ ፍለጋ ማለት ነው። የሆነ ቪዲዮ እንኳን ቢኖረኝ ማለት ነው ሼር ለማድረግ ኢላ ገደዛ ከዲያገ ካልተቃናሁኝ አይሰራም ማለት ነው። እናም እንዴት ናችሁ? እንግዲህ ስራውንም አላህ ያቀለላችሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። ኢንሻአላህ ቀጣይ ጠንክሬ እሰራለሁኝ ብያለሁ። እንግዲህ አላህ ያበርታኝ። በተጨማሪ እናንተም አበረታቱኝ፣ ሼር ላይክ አድርጉልኝ እላችኋለሁ። እናም እንዴት እያረጋችሁ ነው? የመዳም ስራ ጋር እንዴት እያረጋችሁ ነው? አይዟችሁ እንግዲህ አላህ ያበርታችሁ። እናንተንም ለሀገራችሁ እንግዲህ ያሰባችሁን አሳክታችሁ ለሀገራችሁ አላህ ያብቃችሁ። አብሽሩ ኢንሻአላህ። ጥሩ ቪዲዮ ሼር አረግላችኋለሁኝ። አብሽሩ። ያ ቪዲዮ እንኳን ቢኖረኝ ለራስ ማለት ነው። ሸበካ በጣም አስቸጋሪ ነው። ድሬ ሮቃ በጣም ከባድ ሸበካ የለም። እና አሁን ያለው ድሬ ሮቃ ወዲ ላይ ሸበካ ፈላጋ ተቃንቼ ወዲ ያጠጉ ላይ ማለት ታያችኋል። አውት ድሬ ሮቃ እንዲያለ ማለት ነው። ተቃንቼ ነው ጥግ ለጥግ እየሄድኩ ነው። ሸበካ ፍለጋ ጥግ ለጥግ እየሄድኩ ነው ማለት ነው። አቤቴን ቪዲዮ ሰራላችኋለሁ ብዬ ነበር አልተመቻችልኝም ማለት ነው። እናም ኢትዮጵያ አይሞላም ብታው በጣም አንዲቱን ስትሉ ይመሻል ይነጋል። በቃ ምንም ጊዜውን አታውቁትም። እንዲሁ ዝም ብሎ አስቸጋሪ ነው እላችኋለሁ። ሀባይቢ ቻናሌን እንግዲህ ቀዝቅዟል። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ፣ አጠነካክሩኝ ኢንሻአላህ። ታውቃላችሁ ከዚህ ሀገር በጣም እንጃ። እናም ደግሞ አንድ ነገር የምነግራችሁ ነገር ቢኖር እኔ ስመጣ ቆጣሪ የለኝም ነበረ። ይኸው ሀሰው ስቤ ነውና ቆጣሪ ቤት ያላችሁ ቆጣሪ ማስገባት ግድ ነው። እኔ አሁን ሁሉን ነገር የምጠቀመው በእንጨት ነው። አሁን ስቶብ አሁን አንዳንዶቹ አሁን ማብሪያት አሁን አሳውበት ስቶብ ምናምን ይሄ ምድጃ አስጠቅሟቸዋለሁ በስቶብ ማለት ነው። እና ስለዛ እኔም አሁን ኢንሻአላህ በቅርብ ሰዓት ኢንሻአላህ ይሰራልኛል ማለት ነው። ቀጥሬያለሁኝ። በቅርብ ሰዓት ምጣዴንም ስቶቤንም ኢንሻአላህ አዘጋጃለሁ ማለት ነው። እናም ሀገር እንጨት መሄድ ያለ ውሃ መሄድ ያለ እንዲው በጣም መከራ ነው። በቃ በሱዲ አይነት የመዳምን ሳህናን ካክተን አጣጥበን ቁጭ እንደማለት አይደለም። ለኔ ኑሮ ከብዶኛል። ያው እንግዲህ አላህ ያቀለው ኑሮ ከብዶኛል ስላችሁ እንግዲህ ያው እንጨቱ ውሃው ነው። እንጨትና ውሃ ማለቱ ነው እንጂ ሌላው ነገር አይደለም። ያን ስላችሁ ኑሮ ተወዷል ኑሮ ምናምን የሚሏችሁም ደግሞ እርግጥ ኑሮ እንኳን አይደለም ሀሱም ተወዷል። ሳዑዲ አረቢያም ቢሆን ሁሉ ነገር ተወዷል። ኑሮ ተወዷል በሁሉም ማለት ነው። እናም ሀገርንም ያህል ነገር የለም ነው መሆኑ ማለት ነው። ያኔ ሺህ ዓመት ለማይኖር ኑሮ እንደው ለአጭር እድሜ እንደው የአንገት መግቢያ ቤት ሰርቶ የሰራ ሰው እንደው መጥት ብሎ ሺህ ዓመት ለማይኖር ለምን አይዋ እየተቀዳ ይቀመጥ እንኳን የማይቀዳው ቀርቶ ማለት ነው። ድሮ አንስተኛ በፊት መቼም ይኸው ይዋላለን ነው እንጂ እንጨት እየተሸጠ ውሃ እየተሸጠ በአገር ላይ እንዲሁ የአንገት መግቢያ ቤት ያለው ሰው ተሰርቶ መብላት ምን ችግር አለበት? የሰው የሚያሳፍረው መስረቅ ነው እንጂ መስራት አያሳፍርም። ሰው በአገር ላይ መስራት ለሰው በጣም ነውር መስሎ ይታያቸዋል። ብታው ሀገር ማለት ነው ብዙ ሰው ሳይ ማለት ነው። ግማሹም በጣም
ግማሹን በቃ በሀያ ገዝተው ምናምን ውሃ እየቀዱ ነው ቤታቸውን ቀጥ አድርገው ያዙት። ግማሹንም ስታዩት በቃ ይሄን እንዲህ ያለ ላረግ ነው እንዴ ምናምን ይላሉ። እና ቤት ያለው ሰው ሀገርን የሚያህል ነገር የለም። ወላሂ አልሐምዱሊላህ እኔ በጣም ደስተኛ ነኝ በአሁኑ ሰዓት ቤተሰቦቼ ጋራ ልጄ ጋር ባለቤቴ ጋር በቃ በጣም ደስተኛ ነኝ አልሐምዱሊላህ። ቤት እንደምንም ብላችሁ ሰራችሁ ሰውዬ ኑ ቶላ ነው የምላችሁ። ኑ ቶላ አይ እንደ ማንኛውም ሰው ይኖራል መቼም። ይኸው ሀጅ ወዲያፍ ምንም የሚሸግር ነገር የለም። ሞልቷል ርዝቅ ወላሂ አህያ ነው የሚበላው። እና አልሐምዱሊላህ አብሽሩ። አላህ ስራውንም አላህ ያቀለላችሁ። አበረታቱኝ። ሙይማንንም አጠናካክሯት እስቲ። እናም እዚህ ድሬሮ ጋር ዩቲዩበር እነሞና ይማና እነሞ ዛህራሉ ብለው ነበረ። አልተገናኘንም ከይቀደም ኢንሻአላህ እንገናኛለን። ኢዱ እንግዲህ አላህ ቢሻ አላህ አድርሰን አብረን ቪዲዮ እንሰራላችኋል። አበረታቱን፣ አጠናካክሩን። እነሱ እንኳን ማሻአላህ እሞና ይማን እንኳን ያለበት ቤቷ እንኳን ሸበካ አለው። ዘንታ ዲህና ነው ቦታው በጣም አሪፍ ነው ያለበት ማለት አካባቢው። የኔኛው እንኳን በጉለኛ ነው እንኳን ሸበካ መጠቀም ቀርቶ መደዋወሊያ እንኳን አይሰራም ማለት ነው። የኔ ቤት ድሬሮ ቃ ለመኖሪያ ደስ ትላለች፣ ግን ከባዱ ነገር ሸበካ ያላትም። እናም እንግዲህ ካላህ ኸይር ያርገው ሁሉንም ነገር አብሽሩ። እንግዲህ ካላህ የከርሞ ሰው ይበለን። እንግዲህ ዘንድሮ በሰላም ረመዳን ተቀበልን። እንግዲህ በሰላም ሸኝተን ደግሞ አላህ ያከርሞም ሰው አላህ እንግዲህ ደግሞ ከርሞ የምንጦም አላህ አድርገን እላችኋለሁ። ወጉም ጠፋብኝ ያለሁት ከጎራው ነው ሸበካ ፍለጋ ሂጄ ማለት ነው። እናም እንግዲህ አበረታቱኝ። ቀጣይ ደግሞ ፊጥራ ምናምን የምሰራውን እልክላችኋለሁ ማለት ነው። ሸር አደርግላችኋለሁ። እንግዲህ የቀራረጥን ምን ሀገር ምን ይሰራ ሰንቡሳ ያለ መፋጣይር የለ እንዲህ ቆጣሪ ያስገባ ሰው እንዲህ መሳሪያውን ይሄ ምናምን እየገዛ ከተማው ምናምን የፈጣሪ መስሪያውን የምናምኑን እየሰሩ በስቶብ በምናምን ይጠቀማሉ። እኔ ግን ገና ስለሆንኩኝ ያው እንጀራ ነው እንጀራ የጋገርኩ ሸር አደርግላችኋለሁ። ኢንሻአላህ ቢዝኒላህ አብሽሩ። አላህ ቢሻ ሁላችንም በላችሁበት እናንተንም አላህ ይጠብቃችሁ፣ እኛንም አላህ ይጠብቀን። ሀባይቢ አብሽሩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።